እኔ ልንገሬ ነው አባት ምን እንደሆነ ልዘግብ ምናልባት ከረሳ ኢትዮጵያ ገባ ሳንቲሙ ተዋጣ የኔ ወንድም እውነቱን ልንገር እንቅጭንቅጩን አይደል የምናወራው አራዳ ልጆች እንቅጭንቅጩን ልንገር አሜሪካ ለመንክ ገንዘብ የለኝም ብለህ ከዛ ኢትዮጵያ ካናዳ ሲቲዝን እንዲያዝ ከዛ ኢትዮጵያ ገባህና ምን አረክ የማዘርዬና የፋዘርን ልጥጥ አሪፍ የጸዳ ቤት አሳየን የኢትዮጵያ ሴት ደግሞ አይናቸው እዛች ላይ ነው ዱቅ የሚለው ይህ እንደዚህ አይነት ቤተሰብ አለው ተብሎ ቫይራል መውጣት ጀመርክ እውነቱን ልንገር ከዛ በኋላ ብሮ የሚል እካጋ ቀረብክ ብሮ የሚል እካክ ማን ያዘዋል ነው ማን ያሸነዋል የሚባል እካጋ ቀረብክ ዋው yes way no way የሚለው እካጋ ቀረብክ ከዛ በቀን 5 ሴጋ መጣለው አልክ ከዛ ዊዳ ጨሳለው በቃ አሜሪካ ላይፍ ሚዝራብል ነበር ማቀው ነገር የለም ምናምን አልከ ምናስታውሰው ነው ላይፍ ጆርኒን ስለነገርከን ማለት ነው it's not a hate እግዚአብሔር መስከሬ ታለችው አይደል ከዛ you become የዲቻ 3 ልጆች አነሳ ደቡብ ላይ ደቡብ እነ ጩፋም እነ እስራኤል ዳንሳም እነ ጭሮ ፕሮፌት ጭሮ ነው ቁሮ የሚባል እንቁርታ ብዙዎቹ ደቡብን እቃቃ የሚጫወቱበት ቦታ ማለት ነው ደቡብ ከይቅርታ ጋር ማንንም መስቶ እቃቃ ከዛ 3 የዲቻ ልጆችን ማጋው ወሰርከው ጩፋ ጋር ወሰድክና ጭቡት ያረክ ጩፋ ምን አረገ የአንድ ዓመት በጀት ቤት ኪራይ ምናምን ዘጋላችኋለሁ አለ ከዛ ደቡብ ተነስቶ ቀወጠለ ደቡብ ቀወጠው በሶስት ዲቻ ደቡብን በሙሉ ተቆጣጠርከው ናው ጥሩ ስራ ነው ሰው እያለ ሰው ምን ማድረግ ጀመረ ወደ አንተ ፎከስ ማድረግ ጀመረ ከዛስ ጃኒዬ ነው ያስክ ጃኒ ደግሞ ሶሻል ሚዲያ ላይ የታወቀች ምርጥ እህታችን ናት በጣም ሰው የሚወዳት ቀለል ያለች ምንም እንትንም ማትል ጃኒ ሻጋ አውቅ ከዛ ከጃኒ ሻጋ በሮማንቲክ ሙድ መጣ ሰው በቃ እንደዚህ አይነት ነገር በጣም ወደደና ምን ማድረግ ጀመረ አንተን አዶናይ ማለት ጀመረ ተግባባ ጃኒ ብዙ ሰው ክሬዲት ያልሰጠው የጃኒን ሮል ነው ሰው ሁላ ሻሽቶ ነበር ብላ ከዛ ምን አደረግ ሰይፉ ጋር ይቅረብ የሚል ሰይፉ አላቀርብም የሚል ነገር አመጣ ሰይፉ ፋንታውን ማለት ነው ምክንያቱም በዛ ሰዓት የተናገርከው ንግግር ያስደነግጣል እንዲያውም ብዙ ሰዎች ቪዲዮ ሰርተውብህ ነበር ታፕ ኮፒ ሊንክ እያደረጋችሁ ብዙ ሰው ቪዲዮ ሰርተውብህ ነበር ይዛኔ ታስታውስ እንደሆነ ሲጋመታለው ዊዳ ጨሳለው ምናምን ባልከው ተቀውጦብህ ኔጌቲቭ ሆነውብህ ነበር ከዛ የሰይፉ ፋንታውንና የነሱ ተቃራኒ ደግሞ ቴዲ አፍሮና አምሰለት ሙጬ ናቸው አትመቻቹም አትዋደዱ ኤቨሪባዲ ኖውስ ከዛ ያንን ስታይ አምሰለት ሙጬ አንተን አቀረበችና በደም ማንንም እንደዛ አስተናግዳ አታውቅም በጣም በቆንጆ ሁኔታ ተስተናገድክ እዛ ገባ ልነግር ነው እያንዳንዱን ነገር ስለምናቀው ማለት ነው እዛ ገባ ከሷ ጋር ኢንተርቪው ያደረክ ምናምን ተጨዋወታችሁ እሱም ቫይራል ወጣ ከዛ በኋላ ሰው ምን ማድረግ ጀመረ የተወሰነ ነገር ምን ማድረግ ጀመርክ ይሄ ለምን ቻሌንጅ አልጀመርም በሚል ጀመርክ ቻሌንጅ ተጀመረ የመጀመሪያው እግዚአብሔር ይስጣቸው ጋሽ ሰለሞን you remember ጋሽ ሰለሞን በጣም የተወደዱና የተከበሩ አርቲስት ግን ኢትዮጵያ ላይ አርቲስት ስም እንጂ አብዛኛው ገንዘብ የለው በጋሽ ሰለሞን መኪና ይሰጣቸው በሚል ቻሌንጅ ጀመርክ you got that going on ከዛ ራምዚ ሪል ስቴት 8 ሚሊዮን ብር እሰጣለሁ ባለው መሰረት የራምዚ ተደረገ ከዛ የሆነ ኤሌክትሮኒክስ ስሙ ይጠፋብኛል ሁሌ እንደዛ እየተባለ አርቲስቶቹ ተጀመረ ስም ትልቁ እምናቀው ህይወት ነው ያለው ገባ ስለዚህ በጥሩ ነገር ምን አረጋግኛ እና ይሄ ማን ነው አይሾ ስፒድ መጣ አይሾ ስፒድ ላይ በጣም ሰው ያንተን ምናየ ልባየው እኔን ጨምሮ አንተ እንግሊዘኛውን ትችላለህ ቋንቋውን ትችላለህ ስለራስ ሳይሆን ስለ አይሾ ስፒድ የኢትዮጵያውን ለእሱን ለማሳወቅ ወደፊት ለማምጣት ያደረከው ነገር አስጨብጨበልህ እውነቱን ልንገር ጭራሽ ብላችሁ ከኢትዮጵያ መታችሁ እኛ ሞት ቤት አሜሪካ የምታደርጉት ወይ አንዱ ብዙዎቻችሁ ደናቁርት ናችሁ 12ኛ ነው በፌክ ባልጨረሰ አሜሪካ የገባ በስደት የገባ ነው እናንተ አቂደ ምንም ለእናንተ ምንም መልስ የለኝም ግን ከአሜሪካ እየኖርክ በኢትዮጵያ ከመጣ ሰው ሞቲቬት መደረግ ከቻልክ አሩ ነው ወካንደ ሞቲቬሽን ይጎን ያረደ ራስን አጥፋ መድኃኒዓለም ራሳችሁን አጥፋ አሜሪካ ተቀምጣችሁ
ከኢትዮጵያ የመጣ ሰው እናንተን ሞቲቬት ማድረግ ከቻለ ራስን አጥፋ። አላዛር ይሄን ንገሩልኝ፣ ራሳችሁን አጥፉ። አሜሪካ የኖረ ሰው አሜሪካ ያለን ሰው ሞቲቬት ማድረግ ይችላል። ኢትዮጵያ ያለ ሰው ኢትዮጵያ ያለን ሰው ሞቲቬት ማድረግ ይችላል። ከአሜሪካ መጥተህ አሜሪካ አንድ ቀን ተቸግረህ ሳታውቅ እኛ ስንት ሰው ስንት ችግር አይቶ መጥቶ አንተ አሜሪካ መጥተህ ሞቲቬት ታደርገኛለህ? አምሶ ወደ በእውነት ነው የምነግራችሁ። አሜሪካ ያለ ሰው ሞቲቬሽን ማድረግ ያለብህ ከጎንህ ያለ ሰው ነው። ከጎንህ ያለ ሰው እኩል አሜሪካ ኖራችሁ አንድ ሰው ካንተ በላይ ጥሩ ኑሮ ካለው እሱ ነው ሞቲቬት ማድረግ ያለብህ። እውነቴን ነው የምነግራችሁ። እኔ አሁን ስለ ኢማጂን እኔ አሁን እዚህ ተቀምጬ የኢትዮጵያን ሕዝብ ሞቲቬት ላድርጋችሁ ስል ማለት ነው አሜሪካ ተቀምጠን እዚህ መከራችንን እየበላን ሞቲቬት እንዴት ነው ኢትዮጵያን ሕዝብ ሞቲቬት የምናደርገው? በመድኃኒዓለም መብታችን ነው። እኔ የምኖርበት ሀገር መቃወም መብታለኝ። እንደናንተ የገባ የወጣውን ለቄት ስልዝ አሉ ነው ፋክ ወይ የገባ የወጣ ሰው ጭጣ እንልስምኛ እንደናንተ ገባ። እዚህ ሀገር ብዙ ዓመት ስትቀመጥ መብትና ግዴታን መቃወምን መማር አለባችሁ። ሞቲቬት ማለት ይሄ ደንቆሮ ህዝብ ነው። እኔ ነግሬያችኋለሁ። አሜሪካ ተቀምጠ በኢትዮጵያ በመጣ ሰው ሞቲቬት ለመቀየር ከሄዳችሁ ራሳችሁን አጥፉ። መድኃኒዓለም ነው የነዎች ዩኒቲ ቢሞቲቬት አሜሪካ ባለ አሁን የምትጠይቀኝ ሞቲቬት ምን ከፈለገ አሜሪካ ሰክሰስ የሆነው ነው። ይሄ ሀገር አሜሪካ ነው። አሜሪካ ሰክሰስፉል ነው ወይ? የዛሬ 15 ቀን ከኢትዮጵያ አሜሪካ ገብታችሁ እኛ ኧረ መድኃኒዓለም ኧረ እግዚአብሔርን ፍሩ። አዶናይ ዝም ብዬ እንደዚህ ስስለው ዝም ብዬ ሳስበው በጣም የሚቀና ሰው ይመስለኝ፣ ቅናተኛ ነው ይመስለኝ። በቃ እንደዚህ አሁን የምትስሉት ነገር አለ አይደል? ቅናተኛ ሰው ይመስለኛል። በጣም ገንዘብ የሚወድ ይመስለኛል። በጣም ገንዘብ መውደዱን አጠላው። በነገራችን ላይ ገንዘብ መውደዱን አጠላው። ምክንያቱም ሁላችንም ገንዘብ እንወዳለን። በጣም ገንዘብ የሚወድ ጋብሮ የምትሉት ሰው አለ። በጣም ገንዘብ የሚወድ ሰው በዛ በጣም የሚቀና እሱ ብቻ ሻይ ማድረግ የሚፈልግ እሱ ብቻ ላይክ መውጣት የሚፈልግ አይነት ሰው ነው የሚመስለኝ። ይሄ አሁን ሰዎችን የሆነ ሰዎችን አምጥቶ ሰፖርት ያደርጋል እንደዚህ ያደርጋል ይዞ ወጣ። ኖ ዌይ ጋይስ፣ ኖ አይደለም። እስኪ ቆም ብላችሁ አዶናይ እነማንን ነው ይዞ የሚወጣው? አዎ ስምና ዝና የሌላቸውን ከስር የሚመጡት ወይ ዝቅተኛ ሊረዱ የሚመጡትን ሰዎች ምናምን። ከዛ በኋላ ግን ሶሻል ሚዲያው ላይ ራን የሚያደርጉትን ሰዎች ወይም ደግሞ የሚንቀሳቀሱትን ሰዎች ምናልባት ጆሲ ልትሉኝ ትችላላችሁ። ጆሲ እንደ ሀውስ ልትሉኝ ትችላላችሁ። ኖ አይደለም። እኔ የምታዘበው ነገር አለ። ምናልባት ወደፊት ይገባችሁ ይሆናል። ከጥላቻ የምናየው ግን እንደዚህ በግልጽ ስንናገር ከጥላቻ ጋር ጥላቻ አዶናይ ኪንግሽ ነው ምናምን እሱ ዲጄ ኪንግስታን ብለሽ ጽፈሽ ኪንግ በይ። እኔ ለእኔ ኪንግ ሊሆን አይችልም። እንደ አንድ ሶሻል ሚዲያ ላይ ተወዳጅ ሰው ነው አዶናይ፣ አለቀ። ኪንግ ነው ምናምን መልአክ ነው። በአዶናይ ከመጣሽ ህይወትሽን እናጠፋለን ምናምን። ኩሽ ማንኩሽ ሂዱ ከዚህ እና ይሄ ራሱን ብቻ እንትን የሚል ሰው ይመስለኛል። እና የታፈነ ጩኸት ያለበት ይመስለኛል። ውስጥ የታፈነ ጩኸት ይሆናል ለሰዎች ማንም ለነገሩ ቢናገርም አንደርስታንድ የሚያደርገው ሰው አይሆንም። የታፈነ ነገር ይሁን የተደበቀ ብቻውን ሲሆን የሆነ በቃ እንትን የሚል አይመስለኝም። በቃ ደስተኛ የሚሆን አይመስለኝም። ሁኔታውን ምላችሁ ያው የኔ ሳይኮሎጂ ሲያጠና ነው ይሄንን እንግዲህ እና አዱዬ የኔ ቆንጆ እኔ በጣም ነው ባይዘው ያራዳ ልጅ ይመች። ይሄ ፍምስናው ምናምን በሰዎች ዘንድ ይመችህ አባቴ፣ ተጠቀምበት፣ ጊዜው ነው ተጠቀምበት። እሱም ይመችኛል። ግን ፍጥን እያልክ በሚገርም ሁኔታ የሚለው ነገር አረጋጋው። የዛኔ እዚህ መተህ እንደዛ ስታደርግ ምን አይነት ነገር ውስጥ እንደገባ ታውቃለህ? አሁንም ደግሞ እዛ ሄዳ ስንት ዓመት የአሜሪካን ህይወትን ኑረው የሄዱትን ሰዎች እናንተን እኔ ላነቃቃችሁ ስትል ነገርኩህ። እናቶች ወይም እንስቶች ወይም የሆኑ ወንድ ሰዎች መጥተው ቢያቅፉ ልጃቸው ላይ ማየት የሚፈልጉትን ነገር አንተ ላይ ስላዩ ተንሰብስበው ደስ ብሏቸው ሊያቅፉ ይችላሉ። ነገር ግን ያን ያህል አንተ እዛ የኖሩትን ማህበረሰብ ወይም ወጣቶችን ወይም ደግሞ የሚሰሩትን የሚያነቃቃ ፓወር ኑሮክ አይደለም። ቀድሞውኑ መጀመሪያውኑ ሳትነቃቃ አንተ በብልጠት የሶሻል ሚዲያን ሲስተም አጥምተህ አሸንፈህ ወጥተህበታል። በዛ ነው ያመለጥከው። አሁን አዶናይ ሞቲቬት የሚያደርገው ሰው እኔ የሚገቡት ሰዎች ማየት ነው ያናፈቀኝ። ፎቶአቸው ነው ከሱ ያነሰ ሰው ሞቲቬት የሚደረግ ካለ ተመልከቱ። የአዶናይ እናት እኮ ለመቄዶንያ $250,000 ነው የሰጠች። ከየት አመጣች ሴትዮ? ከየት ነው የሚያመጡት? ንገሩና ተጋዳላዮች። አንድ ደግሞ አለ ሊያገባው ነው። ቀለበቱ መቼ ነው እንድትጠሩኝ? ሲያገባው እንዳትረሱ። ኪንግ ነው የሚባል ሱፍ አሰፍቶ ሄደው። ፒንክ ለምን አላረከውም ግን? ኪንጎ ኮትን ባይዘው ፒንክ ማድረግ ነበረብህ። አዶናይ ጋር ስትሄድ እናቴ እያሳጠበችው ነው ሱፉን። አሜሪካን ሀገር እየኖርክ እናቴ ሱፉን ታሳጥባለች። ጋድ ብለስ ኢትዮጵያ ጋድ ብለስ አሜሪካ የሚለው ዳዊት ዴቭ እኔ እንደሱ የሚያዘገኝ ሰው የለም። የሆነ ቅጠል ያመጣና እቺን በሚጥሚጣ ልጆቼ ሚስቴ ተኝተዋል እንዳልቀሰቀሳቸው ነው እና ሁለት ቅጠል ያመጣና ጥንጥዬ ጥሬ ስጋ ያመጣል። እቺን ከተፍ ታረጉና እቺን እዚህ ላይ ቅጠሏ ላይ ታረጉና እቺን ለቁርስ በዳቦ አድርጋችሁ ስትበሉት ጠዋት ላይ ጥሩ ህይወት ይኖራችኋል።
ጋድ ብለስ ኢትዮጵያ ጋድ ብለስ አሜሪካ የሚለው ጀለስ ሮጦ ይሄዳል። ነፍሱን አያውቅም። እሱ ደግሞ ይወደዋል መሰለኝ ሀገር ሰላም ነው ብሎ አለባበሱን አይቶ ትንሽ በሩቁ ከፍ እንደ ድመት በገዛ ሀገራችሁ ቢላችሁን ከፍላችሁ ገንዘባችሁን ከፍላችሁ የምትሄዱ ወንድምና እህቶቼ እኔ በገንዘቤ ሌላ ሰው ሊናገረኝ እዚህ ሀገር ላይ አይችልም። ኖ ዌይ ገንዘብ ከፍዬ እኔ እናቱ የወለደችው ቢካዝ እኔ አሜሪካ ሬስቶራንት ሄዳለሁ፣ አበሻ ሬስቶራንት ኤኒዌር ሄዳለሁ። ዜር ኢዝ ኖቦዲ ተንቀባረ ተሰግዶልህ ነው። ዊ ኖ ከስተመር ሰርቪስ ለመዘነጥ የእናንተ ፍቃድ መጠየቅ አለብኝ። ለምን አባታችሁ ገደል አትገቡም? ለምን አባታችሁ ጥንቅር ብላችሁ ከህይወት አትወጡም? ለምን አባታችሁ የራሳችሁ ቢዝነስ ማይንድ አታደርጉም? የራሳችሁ ህይወት አትኖሩም? ከፋቱኝ እስኪ ውረዱ በቃ ካናቴ። ምን አባታችሁ ላድርጋችሁ? እዘንጣለሁ እስኪ ያምርብኛል። የታባሽ እዛው እርር በይ። ይኸው ሽቶዬን አደርጋለሁ፣ ሱፌን ለብሳለሁ፣ ስሌት እችላለሁ፣ አንጸባርቃለሁ እንደ ብርሃን ማለት ነው። ይህ ቅጥል የሚያደርግሽ ከሆነ አዳሜ ቅጥል በቂ ጥሽ እስከሚሆን ቻው